ሰላም እንዴት ዋላችሁ? ዶክተር ሰላም ነኝ የአእምሮ ሕክምና ስፔሻሊስት ሐኪም። በዚህ ዩቲዩብ ቻናሌ እንዲሁም በቲክቶክ ስለ አእምሮ ጤና እንዲሁም ከአእምሮ ጤና ጋር ተያይዘው ስለሚከሰቱ ሌሎች ችግሮች፣ ከወሲብ ጋር ተያያዥ ስለሆኑ የጤና ችግሮች እንዲሁም በሱስ ዙሪያ የተለያዩ የግንዛቤ መስጫ ፕሮግራሞችን አዘጋጃለሁ። ዩቲዩብ ላይ የምለቃቸው ቪዲዮዎች ትንሽ ረዘም ያሉ ናቸው። ሾርተር ቨርዥን ማየት የምትፈልጉ ሰዎች ቲክቶክ ቻናሌን ፎሎ በማድረግ እዛ ላይ አጠራጠር ያሉ ቪዲዮዎችን ታገኛላችሁ። ወደ ቢሮ መጥተው ሕክምና አገልግሎት ከሚፈልጉ ታካሚዎች መካከል በማስተርቤሽን ሱስ ወይም ደግሞ በፖርኖግራፊ ወይም የወሲብ ፊልሞችን በማየት ሱስ ላይ የተጠመዱ ወጣቶች ናቸው። ዛሬ ስለ ማስተርቤሽን እንዲሁም ከማስተርቤሽን ጋር በተያያዘ ችግር ውስጥ ያሉ ወጣቶች እንዴት ከማስተርቤሽን ችግር መውጣት ይችላሉ የሚለውን በአጭር ቪዲዮ ይዤላችሁ ቀርብ ያለው። ዩቲዩብ ቻናሌን ለመጀመሪያ ጊዜ እያያችሁ ያላችሁ ነው፣ ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ የሰብስክራይብ በተኗን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እነዚህ የማስተርቤሽን ሱስ ያለባቸው ወጣቶች ማስተርቤሽን ሱስ በሚባል ደረጃ እያስቸገራቸው መሆኑን አመላካች የሆኑ ምክንያቶች አሉ። ማስተርቤት የማድረግ ፍላጎታቸው ከቁጥጥራቸው ውጪ ይሆናል። ለምሳሌ የመጠጥ ሱስ ወይም ደግሞ የጫት ሲጋራ ሱስ ወይም ደግሞ ሌሎች ሱስ አስያዥ የሆኑ ድራጎችን የሚጠቀሙ ሰዎች ሱስ ሲገቡ የሚሰማቸውን ያህል የማስተርቤሽን ሱስ ያለባቸው ሰዎችም ግን ለወሲብ የማድረግ ፍላጎታቸው ወይም ውስጣቸውን የሚገፋፋቸው ግፊት እየጨመረ ሲሄድ ስራቸው ላይ፣ ተማሪ ከሆኑ ትምህርታቸው ላይ፣ ከሌሎች ሰዎች ጋር ባላቸው ግንኙነት ላይ፣ በዋነኛነት ደግሞ የፍቅር ግንኙነታቸው ላይ ከፍተኛ የሆነ ጫና ያሳድርባቸዋል። ያ በወጣትነት እድሜ ዋነኛ የሚያሳስበን ትምህርትና ስራችን ነው። እነዚህ ወጣቶች በግለ ወሲብ ሱስ ውስጥ በከፍተኛ ሁኔታ በመዘፈቃቸው ሁሌ አእምሯቸው የሚያስበውና አእምሯቸው የተጠመደው ግለ ወሲብ በማድረግ ሀሳብ ውስጥ ነው። ስራ ቦታ ላይ ሆኖ ስራ እየሰሩ እንኳን ድንገት ወደ አእምሯቸው የሚመጣ ግለ ወሲብ ማድረግ እንዳለባቸው የሚያጣድፋቸው ሀሳብ ይኖራል። ስራቸውን ትተው ምናልባት እዛው መስሪያ ቤት ውስጥ ወዳለ መታጠቢያ ክፍል ወይም ሽንት ቤት በመሄድ ግለ ወሲብ አድርገው ተመልሰው ወደ ስራቸው ይመጣሉ። ግን ይሄ ነገር ሞር ባደረጉት ቁጥር ሞር የማድረግ ፍላጎታቸውን እየጨመረው ይመጣል። ኢቭን ስራቸውንና ትምህርታቸውን እንዲሁም በወጣትነት እድሜ ብዙ ጊዜ ሪሌሽንሽፕ ውስጥ ወይም የፍቅር ግንኙነት ውስጥ ይገባሉ። ስለዛ ስራቸውን፣ ትምህርታቸውን፣ የፍቅር ግንኙነታቸውን አፌክት ከማድረግና ከመረበሽ በተጨማሪ ደግሞ ኢቭን እንቅልፍ ለመተኛት ወደ አልጋቸው ሲሄዱ ይህንን የግለ ወሲብ ወይም የማስተርቤሽን ሱሳቸውን ከአእምሯቸው ማውጣት ስለማይችሉ እንቅልፍ አይወስዳቸውም። ማስተርቤት ካላደረጉ እንቅልፍ አይወስዳቸውም ወይም አእምሯቸው ነጻ አይሆንም። እነዚህ ወጣቶች መጀመሪያ የማስተርቤሽንን ፕራክቲስ ማድረግ ሲጀምሩ ዝም ብለው አይደለም። ኦፍኮርስ አብዛኛዎቹ ወጣቶች የፖርኖግራፊ ወይም የወሲብ ፊልምን በማየት ወደዛ ሊገፋፉ ይችላሉ። ነገር ግን የአብዛኛዎቹ እውነት እንደዛ አይደለም። አንድ ሰው ቲኔጀር ስለሆነ ወይም ደግሞ በአስራዎቹ እድሜ ውስጥ ስላለ ምንም አይነት የሚያስጨንቀው ወይም ስትሬስ የሚሆንበት ምክንያት የለም ማለት አይደለም። በቤተሰብ ውስጥ አለመግባባት ካለ፣ በእናትና በአባታቸው መካከል ኮንፍሊክት ካለ ወይም ደግሞ ቤተሰብ እነሱን የማይረዳቸውና ቀርቦ ማያወራቸው ከሆነ ጭንቀትና ሐዘን እንዲሁም ስትሬስፉል የሆኑ ነገሮች ሲያጋጥሟቸው በቀጥታ ማስተርቤት አድርገው ሲጨርሱ ቀለል የማለት ስሜት ቢሰማቸውም ግን ብዙም ሳይቆዩ መልሶ ባክፋየር ያደርግና ወደ ባሰ ጭንቀትና ውጥረት ውስጥ ይከታቸዋል። ያው ካደጉበት ባህልና እምነት አንጻር ተቀባይነት እንደሌለው ስለሚያውቁ በከፍተኛ ሁኔታ መጨናነቅ ይጀምራሉ። አብዛኛውን ጊዜ አንድ ሰው ማስተርቤት አደረገ ማለት ከፍተኛ የሆነ የሴክስ ፍላጎቱን ያሳያል ብለን ነው የምናስብ። እንዲያውም አብዛኛዎቹ ማስተርቤት የሚያደርጉ ሰዎች ማስተርቤሽን ሱስ ስለሆነባቸው እንጂ ከፍተኛ የሆነ የሴክስ ወይም የወሲብ ፍላጎት ኖራቸው አይደለም። መጀመሪያ ማስተርቤት ማድረግ የጀማመሩ ጊዜ ላይ ማስተርቤት አድርገው ወዲያው የሚሰማቸው ቀለል የማለትና የደስታ ስሜት በአእምሯችን ውስጥ ከሚገኝ ዶፓሚን ከሚባል ኒውሮትራንስሚተር ኬሚካል ወይም የነርቭ አስተላላፊ ኬሚካል መጠን በጣም ከመጨመር ጋር በተያያዘ ደጋግመው እንዲያደርጉ ይገፋፋቸዋል። አብዛኛዎቹ ወጣቶች ቅድም እንዳልኩት ውስጣቸው ያለውን ከፍተኛ የሆነ ጭንቀት ለማስታገስ ነው ማስተርቤት የሚያደርጉት። ከዛ ሁሌም እንደ ኮፒንግ ሜካኒዝም መጠቀም ይጀምራሉ። ሁሌም ሲጨናነቁ ማስተርቤት ወደ ማድረግ ይሄዳሉ። ማስተርቤት ሲያደርጉ ዶፓሚን መጠናቸው ይጨምራል። ዶፓሚን መጠናቸው ሲጨምር ደግሞ ውስጣቸው የመረጋጋትና የደስተኛነት ስሜት ይፈጥራል። የማስተርቤሽን ሱስ ውስጥ ላላችሁ ወጣቶች መናገር የሚፈልገው ከማስተርቤሽን ሱስ መላቀቅ ይቻላል። ከሱሱ ከመላቀቅ በፊት ግን መጀመሪያ ራሳችሁ መጠየቅ ያለባችሁ ጥያቄዎች አሉ። ማስተርቤት እንዳደርግ የሚገፋፋኝ ስሜት መቼ መቼ ነው የሚመጣው? ልክ ማስተርቤት ለማድረግ ፍላጎቴ ከመምጣቱ በፊት የሚሰማኝ ስሜት ምንድን ነው? ምን አይነት ስሜት ነው የሚሰማኝ የሚለው ለይታችሁ ለማወቅ ሞክሩ። ትሪገር የሚያደርጋችሁን ምክንያት ባወቃችሁ ቁጥር ለችግራችሁ መፍትሄ ለመፈለግ አንድ ስቴፕ ወደፊት እየሄዳችሁ ነው። ሁለተኛው ደግሞ የማስተርቤሽን ፍላጎቱ በከፍተኛ ሁኔታ እየጨመረ ሲመጣ ወዲያውኑ ሄዶ ማስተርቤት ከማድረግ ይልቅ ትንሽ ደቂቃ መጠበቅ፣ ቢቻል ወደ 10 ደቂቃ መታገስ። በዚህ ውስጥ ቁጭ ብሎ ማስተርቤት ሳያደርጉ ራስን መቆጣጠር ጭንቀቱን እንዲጨምር ሊያደርገው ይችላል። ስለዚህ ራስን ዲስትራክት ማድረግ መንገዶችን መፈለግ ያስፈልጋል። ለአእምሯችሁ 10 ደቂቃ መጠበቅ አለብኝ እያላችሁ ደጋግማችሁ አሳምኑት። ውስጣችሁ ያለውን ስሜት ሊያረጋጉላችሁ የሚችሉ ጤናማ የሆኑ መንገዶችን ለመጠቀም መሞከር። ለምሳሌ ይሄ ከፍተኛ የሆነ የማስተርቤሽን የማድረግ ፍላጎት ሲመጣ ተነስቶ የተወሰኑ ፑሽአፖችን መስራት፣ ራሳችሁን ዲስትራክት ለማድረግ ጓደኛና ቤተሰቦቻችሁ ጋር መደወልና ሌላ ወሬ ማውራት፣
ወክ ለማድረግ መውጣት ወይንም ደግሞ ቀዝቃዛ የሆነ ሻወር መውሰድ ራሳችሁን ዲስትራክት ለማድረግ መጠቀም ከምትችሏቸው መንገዶች ውስጥ ጥቂቶቹ ናቸው። ማስተርቤሽን አዲክሽን ላለበት ሰው ብቻ ሳይሆን ማንኛውም የሱስ ችግር ላለበት ሰው፣ የመጠጥ ሱስ ሊሆን ይችላል፣ የጫት ሲጋራ ወይም ሌሎች ድራግ ሱሶች ያሉበት ሰው ጤናማ ካልሆነ ሱስ ለመውጣት ጤናማ የሆነ ሌላ ሱስ መፍጠር ነው ዋነኛው መፍትሄ የሚሆነው። ከሌሎች ጋር ወጥቶ ሶሻላይዝ ማድረግ፣ ስፖርት መስራት ወይም ቅድም ያልኳቸውን ሌሎች ፕራክቲሶች ማድረግ። ማስተርቤሽን የሚያደርጉ ሰዎች አብዛኛውን ጊዜ የሀፍረት ስሜት ይሰማቸዋል። የሀፍረት ስሜት በሚሰማቸው ሰዓት ውስጥ ደግሞ የበለጠ ጭንቀታቸውን እያባባሰ ይሄዳል። ይህ ደግሞ የበለጠ ማስተርቤት እንዲያደርጉ ነው እየገፋፋቸው የሚሄደው። ምክንያቱም በስትረስ ጊዜ አእምሯችን የሚያመነጫቸው ሆርሞኖች አሉ። ከዚህ በፊት ማስተርቤት ሲያደርጉ ደግሞ የሚመነጭ ሌላ ሆርሞን አለና በሁለቱ መካከል ያለውን ስሜት በደንብ አድርገው ስለሚያውቁት ጭንቀቱ እየጨመረ ከመጠን በላይ ሲሆንባቸው ወዲያውኑ ከቁጥጥራቸው ውጪ ሆኖ ማስተርቤት ወደ ማድረግ ይሮጣሉ። ኔክስት ደግሞ ፕሮፌሽናሊ ሪኮመንድ ማድረግ የምፈልገው አንድ ነገር፣ ለምሳሌ የሲጋራ ሱስ ያለበት ሰው በቀን ውስጥ ይጠቀም የነበረው 20 ሲጋራ ከሆነ ያንን 20 ሲጋራ በአንዴ ለማቆም ከመሞከር ይልቅ የተወሰነ ቀናትን እየዘለለ ለምሳሌ በ3 ቀን አንድ ፍሬ ሲጋራ ለመቀነስ መሞከር፣ ከዛ እንደገና 3 ቀን ጠብቆ አንድ ፍሬ ሲጋራ ለመቀነስ መሞከር። በዛ ሂደት ውስጥ ሲጋራውን ለማቆም በሚታከልበት ጊዜ የሚመጡ ዊዝድራል ኢፌክቶች ወይም ደግሞ ሲጋራውን አምጣምጣይ ማለት ስሜት ወይም ፍላጎት፣ ድብርት ውስጥ መግባት ምናምን ቀስ በቀስ አዳፕት እንዲያደርግ ያደርገዋል። በተመሳሳይ ሁኔታ ማንኛውም ሱስ ውስጥ ያለ ሰው ከዛ ሱስ መውጣት ከፈለገ ቀላሉ መንገድ ያንን ሱስ ቀስ በቀስ መቀነስና መጨረሻ ላይ ማቆም ነው። ስለዚህ ማስተርቤሽን ለምሳሌ በየቀኑ ያደርግ የነበረ ሰው ያው ፋይናል ጎሉ ማስተርቤሽኑን ማቆም ነው። ነገር ግን ለጊዜው በየቀኑ ማስተርቤት ከማድረግ ይልቅ በሳምንት 2 ወይም 3 ቀን ብቻ ማስተርቤት በማድረግ ቀስ በቀስ እየቀነሰ ዜሮ ማድረስ ወይም ማስተርቤሽኑን ማቆም ይችላል ማለት ነው። አብዛኛውን ሰው ለማስተርቤሽን ከሚገፋፉ ነገሮች መካከል ፖርኖግራፊ ወይም የወሲብ ፊልም ማየት ነው። ስለዚህ የወሲብ ፊልምን ደግሞ ማቆም አንዱ ማስተርቤሽንን ለማቆም መፍትሄ ይሆናል። የፖርን ሱስን ለማቆም ደግሞ ተመሳሳይ የሆነ ማስተርቤሽንን ለማቆም የተጠቀምነው አይነት መንገድ በመጠቀም ቀስ በቀስ የፖርን ሙቪ የምናይበትን ዲዩሬሽን በመቀነስ በሳምንት የምናይበትን ፍሪኩዌንሲ ደግሞ በመቀነስ ሳምንቱ ሙሉ ያ የነበረ ሰው በሳምንቱ 2 ቀንና 3 ቀን ቀንሶ ከዛ ቀስ በቀስ የፖርን ሙቪ ማየት ማቆም ይችላል። አብዛኛውን ጊዜ ታካሚዎች ሲደውሉልኝ ቀጥታ የማስተርቤሽንን ለማቆም ሲፈልጉ ወደ ሕክምና ተቋም ነው መምጣት የሚፈልጉት። ነገር ግን የሕክምና ተቋም ከመምጣት በፊት ቅድም ያልኳቸው በራስ መሞከር ያለባቸው ነገሮች አሉ። መቼ ነው የማስተርቤሽን ችግር ያለበት ሰው በራሱ ከመሞከር አልፎ ወደ ሕክምና ተቋም መምጣት ያለበትና እርዳታ መጠየቅ ያለበት? ለምሳሌ ከማስተርቤሽኑ ጋር ወይም ከግለ ወሲቡ ጋር በተገናኘ ተያይዞ የመጣ ከፍተኛ የሆነ ድብርትና ጭንቀት ካለ፣ በተደጋጋሚ ይህንን የግለ ወሲብ ሱስ ለመቀነስ ወይንም ደግሞ ለማቆም በራስ ሙከራ ከተደረገ በኋላ ይህንን ሙከራ ማሳካት ካልተቻለ፣ በዚህ የግለ ወሲብ ሱስ ምክንያት ደግሞ ከሰዎች ጋር ያለን ግንኙነት ላይ ችግር መፈጠር ከተጀመረ፣ እንዲሁም በፍቅር ግንኙነታችን ላይ ችግር መፈጠር ከተጀመረ፣ በራስ መተማመናችንን በጣም እያወረደ ከመጣና ከአቅማችን በላይ ከሆነ ወደ ሕክምና ተቋም መሄድና በሳይኪያትሪስት ፕሮፌሽናል የሆነ እርዳታ ማግኘት ተመራጭ ነው። ሕክምና ስንመጣ ምን ኤክስፔክት እናደርግ የሚል ጥያቄ ሊነሳ ይችላል። 2 አይነት የሕክምና አማራጮች አሉ። አንደኛው ሳይኮቴራፒ ወይም የስነ ልቦና ሕክምናና ሁለተኛው ደግሞ በመድኃኒት የታገዘ ሕክምና ነው። ሕክምናው በውጪ በተመላላሽ ወይንም ደግሞ አልጋ ይዞ ወይም ተኝቶ መታከም ሊሆን ይችላል። ስነ ልቦና ህክምናው ብቻውን ታካሚው የሚታከምበት ወይንም ኢንዲቪጁዋል ሳይኮቴራፒ ወይንም በግሩፕ ቴራፒ ወይም ሌሎች ተመሳሳይ ችግር ካለባቸው ሰዎች ጋር በመሆን የሚደረግ የመደጋገፍ የህክምና አይነት ሊሆን ይችላል። አፍተር ኦል አንድ ማወቅ ያለብን ነገር ማስተርቤሽን ልክ እንደ ሌላው ሱስ የሀቢት ዴቨሎፕመንት ነው። አንድን ነገር ሀቢት ወይንም ሱስ እንዲሆን የምናደርገው ደጋግመን ስናደርገው ነው። አንዴ ዴቨሎፕ ያደረግነውን ሀቢት ደግሞ ጊዜ ይወስዳል እንጂ መሳካት የሚችል ነገር ነው። የማስተርቤሽን ወይንም የግለ ወሲብ ሱስ ያለባችሁ እንዲሁም ደግሞ የፖርኖግራፊ አዲክሽን ወይንም ደግሞ የወሲብ ፊልም የማየት ሱስ ያለባችሁ በራሳችሁ ሞክራችሁ ከነዚህ ሱሶች ለመውጣት የከበዳችሁ ካላችሁ እዚህ ዩቲዩብ ቻናሌ ላይ ባለው ስልክ ቁጥር መደወልና ቀጠሮ አስይዛችሁ ህክምና ማግኘት ትችላላችሁ። እንዲሁም ዶክተር ሰላም ሳይኪያትሪስት የሚል ቲክቶክ ቻናል አለኝ። እዛ ቲክቶክ ቻናል ላይ በመግባት ፎሎ ማድረግ እንዲሁም ደግሞ ኢንቦክስ አድርጋችሁ የህክምና ቦታ ላይ በመምጣት እርዳታ ማግኘት ትችላላችሁ።